እውነት አርቲስት ገነት ንጋቱ ወልዳለች? የሰሞኑ መነጋገሪያ የነበረውን ርዕስ ይዘንላችሁ መጥተናል። አብራችሁን ቆዩ። አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ አምስተኛ ልጃቸውን ወልደዋል ተብሏል። ይህም እውነት ስለመሆኑ ጉዳይ ሰፋ ያለ ማብራሪያ ይዘንላችሁ መጥተናል። አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ግን ሰብስክራይብ፣ ላይክ እና ፎሎ ማድረጋችሁን አትርሱ። በሁላችንም አይን የሚወደዱት እንግዲህ ሁለቱ ጥንዶች ትውውቃቸው በአዲስ አበባ ዩኒቨርሲቲ እሱ የኪነ ጥበባት አስተማሪ እሷ ደግሞ ጎበዝ የቲያትሪካል አርት ተማሪ ሆነው ነበረ። ለአመታት በፍቅር ከቆዩ በኋላ እንግዲህ በጋብቻ ይተሳሰራሉ። በትዳርም 4 ደስ የሚሉ ልጆችን ያፈራሉ ማለት ነው። በትዳርም ለ15 አመታት ያህል ከቆዩ በኋላ በተፈጠሩ አለመግባባቶች ትዳራቸውን ፈተው በፍቺ ይደመድማሉ ማለት ነው። ተፋተው እንኳን በፍጹም ፍቅራቸው ያልቀሰቀሰ ነው ሲባል ብዙ ጊዜ እንሰማለን። በገኒ የቤተሰብ ሾው ላይም በተለያዩ ጊዜያት ቤት ውስጥ የሚፈጠሩ የሚያሳልፏቸውን ጊዜያት ለህዝብ ያጋራሉ። ታዲያ ተመልካቾችም እነዚህ ሰዎች በፍርድ ቤት እንጂ በልብ ገና አልተለያዩም ይሉ ነበረ። ታዲያ እንደምናስታውሰው ከ5 ወራት በፊት ደግሞ በትንሳኤ ዕለት በብዙዎች ቅርብ ጓደኞቻቸው ቤተሰቦች ጉትጎታ ደግሞ ዳግም መሞሸራቸውን ገልጸው ነበር። ይህም እንግዲህ ለአድናቂዎቻቸው ትልቅ ሰርፕራይዝ እና ደስ የሚያሰኝ ነበረ። እንግዲህ ማለትም ይሄ ከ14 አመት የፍቺ ሂደት በኋላ ነው እንግዲህ በትዳር ድጋሚ መጠቃለላቸው ማለት ነው። የዛሬ ወር ገደማ ደግሞ የበኩርና ብቸኛ ሴት ልጃቸው በአባቱ አጠራር ደግሞ ዳኛዬ መክሊት ሙሉጌታ በመጀመሪያ የህግ ዲግሪዋን አግኝታ ለቤተሰቧ ሌላ ደስታ ተፈጥሮ ነበረ። ታዲያ በዚህ ዝግጅት ላይ ነው ብዙዎችን ገኒ እርጉዝ ናት ያስባለው ነገር የተፈጠረው ማለት ነው። የለበሱት ልብስ ሆዷን የሚያሳጣ ሆኖ ተገኝቶ ነበረ። ብዙዎችም ታዲያ እንኳን ደስ አለሽ እውነት ነው ወይ እያሉ ሲናገሩ ነበር። አለማመናቸውንም ደግሞ ሲገልጹ ነበረ። ታዲያ የብዙም መነጋገሪያ ሚዲያዎችም ሆና ቆይታ ነበረ። ታዲያ የመስቀል ዕለትም ደግሞ ገነት ንጋቱ በኢንስታግራም ገጿ ላይ እግዚአብሔር ይመስገን በሚል ጽሁፍ የአንድ ህፃን ልጅ እጅ ይዛ ፖስት ታደርጋለች። ህዝቡም ታዲያ እርጉዝ መሆኗን ያላመነ በኢንስታግራም ፖስቷ ላይ ሲያይ በጣም ተደስቶ ከ24 አመት በኋላ የትዳር ቆይታዋ እንዲሁም ደግሞ በልጅ መባረኳ እጅግ አስደስቶት ደስታቸው ወደር እንዳጣ አይተን ነበረ። ይሁን እንጂ እኛም ገነት ንጋቱን እንኳን ደስ አለሽ ከማለታችን በፊት መረጃውን ለማጣራት ሞክረን ነበር። ይሄ ሁሉ የተመኛችሁላት ነገር ለበጎ ቢሆንም ገነት ንጋቱ እርጉዝ አይደለችም፣ ልጅም አላገኘችም ማለት ነው። የተወለደው ልጅ የታናሽ ወንድሟ ልጅ ሲሆን በሄሞን ሆስፒታል የተወለደ እንደሆነ ተገልጿል። ገነት ንጋቱ ሪያሊቲ ሾው ላይ የምታስታውሱ ከሆነ በቅርብ ጊዜ ወንድሟን ለመጠየቅ አዳማ ሄዳ የወንድሟ ሚስት ነፍሰ ጡር እንደነበረች የምናስታውስ ነበረ። ታዲያ ይሄም እርጉዝ እንዳልሆነችና ወሬዎቹን እንደሰማች ቪዲዮዎቹን እንደደረሷቸው እንዲሁም ደግሞ ህዝቡን ፕራንክ ለማድረግ እንደሆነ ሰምተናል። እንግዲህ እንደ ሀገር ነው ፕራንክ የተደረግነው፣ እንደ ህዝብ ነው ፕራንክ የተደረግነው። ነገር ግን የተመኛችሁላት ሁሉ በጎ ነገር እንደሆነም ሰምተናል። ስለዚህም እኛም ገነት ንጋቱ እንዳልወለደች ለእናንተ ለመንገር እንወዳለን ማለት ነው። ቪዲዮውን ላይክ፣ ሰብስክራይብ አድርጋችሁ መጀመራችሁ እንዳትረሱ። ቤተሰብ ሁኑ። አዳዲስ መረጃዎች እንዲደርሷችሁ ደግሞ ኖቲፊኬሽን ባሯን አብሯት። ሰናይ